እንኳን ወደ ቴክ ተማሪ ቻናል በሰላም መጣችሁ። ደጁ እባላለሁ። ላለፉት 6 ዓመታት ቴክኖሎጂ ላይ ስራ ቆይቻለሁ። በዛሬው ቪዲዮአችን ስለ ፈተና ወይም ስለ ኤግዛም ነው የምናወራው። እንደሚታወቀው ይሄ ወቅት ወራችንም ሰኔ ነው። ሰኔ ላይ ደግሞ በተለያየ ዘርፍ ላይ ተሰማርተን በተለያየ መልኩ ትምህርት እየተማርን ያለን ሰዎች የትምህርት ማብቂያው ወር ነው ማለት ነው እና ሰኔ 30 በኋላ ትምህርት የለም እንደምታውቁት። በአብዛኛው ደግሞ ከ1 እስከ 12 ክፍል የምትማሩ ልጆች ሰኔ 30 ድረስ ነው የመጨረሻው የትምህርት ማብቂያው ጊዜ ማለት ነው። ስፔሻሊ በዚህ ቪዲዮ የምናወራው ስፔሲፊክ በሆነ መንገድ የ12 ክፍል ተማሪዎችን የሚመለከት ነው የሚሆነው ማለት ነው። 12 ክፍል ተማሪዎች ከዛሬ 14 ቀን በኋላ ወይ ደግሞ ከ2 ሳምንት በኋላ ሰኔ 25 የሚጀምር ፈተና አላችሁ። ያም እንግዲህ ከ12 ክፍል ትምህርት ወደ ግቢ የምትገቡበት ወደ ዩኒቨርሲቲ የምትገቡበት የኢንትራንስ ኤግዛማችሁ ነው ማለት ነው። በዚህ በቀራችሁ 2 ሳምንት ምን እያደረጋችሁ መቆየት አለባችሁ የሚለውን እኔ ከዛሬ 14 ዓመት በፊት ይህንን ኤግዛም ስለወሰድኩት ከዛ በኋላም ደግሞ ዩኒቨርሲቲ ገብቼ የባህር ዳር ዩኒቨርሲቲ ገብቼ እየተማርኩኝ የነበሩ ተማሪዎችንም ጭምር ከዛ በኋላ ያሉት የ12 ክፍል ተማሪዎች የነበረውን ትሬንድ እስካሁን ድረስ ያለውንም እየተከታተልኩ ስላየው ወይ ደግሞ ምን ቢያደርጉ ምን የተሻለ ነገር ይገጥማቸዋል የሚለውን አሁን ካለው ነባራዊ የቴክኖሎጂ አካሄድ ጋር ተያይዞ ልመክራችሁ ወይ ደግሞ ላሳያችሁ ነው ማለት ነው የመጣሁት። ስለዚህ አሁን ላይ በእናንተ ጊዜ ብዙ አማራጮች አሏችሁ። ጀስት የሆነ ቴክስት ቡክ ብቻ አይደለም እያነብባችሁ መቆየት ያለባችሁ። ለዚሁ ፐርፐስ ተብሎ የተዘጋጁ የተለያዩ ፕላትፎርሞች አሉ። አሁን ላይ 2026 ላይ ነው ያለነው። በዚህ በ2026 ላይ የ12 ክፍል ተማሪዎች ምን እያደረጉ ነው ጥናት ማድረግ ያለባቸው በምን ታግዘው ነው የሚለውን ከቴክኖሎጂ ዋይዝ ማለት ነው እና በቴክኖሎጂ ታግዛችሁ እንዴት አድርጋችሁ እስከ ፈተና ታይማችሁ ድረስ ያለውን 2 ሳምንት ወይ ደግሞ 14 ቀን እንዴት ማሳለፍ ትችላላችሁ የሚለውን ነው የምናየው። እንግዲህ ይሄ ቀጥታ አሁን የሚመለከተው ልትፈተኑ ስለሆነ ብቻ ነው ይሄንን ምክር ወይ ደግሞ ይሄንን የመዘጋጃ ስልት የማሳያችሁ ማለት ነው። በአብዛኛው ከቴክኖሎጂ ጋር በተያያዘ መልኩ ነው ማሳያችሁ። ፈተናውን በአግባቡ ተፈትናችሁ በአግባቡ ተዘጋጅታችሁ ከተፈተናችሁ የማታልፉበት ምክንያት ምንም ምክንያት አይኖርም። እሱን ደግሞ እኔ ያሳለፍኩትን እናንተ እንድታውቁት በቀጥታ ይህን ቪዲዮ እየሰራሁላችሁ እገኛለሁ። ከዛ በኋላ እናንተ መዘጋጀት ያለባችሁን ዝግጅት ተዘጋጅታችሁ ማድረግ ያለባችሁን ነገር አድርጋችሁ ፈተናውን ካለፋችሁ ሰየው ተመስገን ነው። ካላለፋችሁና እንዳሰባችሁት ካላገኛችሁት ደግሞ ከዛሬ 1 ወር በኋላ ወይ ደግሞ ከፈተናው ውጤታችሁ በኋላ ደግሞ እናንተም የዛ ጊዜ ደግሞ ላላለፋችሁት ሌላ ቪዲዮ ሰራላችኋለሁ። አሁን ላይ ማለፍ ብቸኛው አማራጭ የምናደርግበት ምንም ምክንያት የለም። በተለያየ ምክንያት ሰው ፈተና ላይ ያልፍ ይችላል። የተቻለውን ነገር ሁሉ ግን ከፈተናው በፊት ማድረግ አለበት። በዚህም ቪዲዮ እያደረግን ያለ ነው የተቻለንን ነገር ሁሉ አድርገን ፈተናውን ለማለፍ ነው። እስከ መጨረሻው ድረስ ቪዲዮን ተከታተሉት ማለት ነው። ዛሬ የምናየው ከኔ ጋር 4 አፕሊኬሽኖችን ነው፣ 4 ሶፍትዌሮችን ነው። እነዚህ ሶፍትዌሮች ፈተናችሁን ለመዘጋጀት የሚጠቅማችሁ የሚረዷችሁ የቴክኖሎጂ ቱሎች ናቸው ማለት ነው። እነኚህ ሶፍትዌሮች እስካሁን እየተጠቀማችኋቸው ያላችሁ ልትኖሩ ትችላላችሁ። እስካሁን ደግሞ አይታችሁም ሰምታችሁም የማታውቁ ልጆች ልትኖሩ ትችላላችሁ። እየተጠቀማችኋቸው ያላችሁ ሰዎች እንዴት አድርጋችሁ በተሻለ መልኩ መጠቀም እንደምትችሉና ቴክኖሎጂውም በትክክል እነኚህን ሪኮመንድ እንደሚያደርግ እኔ ለመንገር ነው የመጣሁት። የማትጠቀሟቸው ሰዎች ደግሞ በትክክል እነኚህ ሶፍትዌሮች እንደሚሰሩና እንዴት ማውረድ እንዳለባችሁ አፕሊኬሽኖቹ ምን ይመስላሉ ፕሌይ ስቶር ላይ አፕ ስቶር ላይ እንዴት ይገኛሉ የሚለውትንም ጭምር ጀስት አሁን ፊት ለፊት ላይ እንደምታዩት አፕሊኬሽኖቹን ማሳያችኋለሁ። አዚ ሴም ታይም ደግሞ ጥቅማቸውንም ፈተና አሞላላቸውንም ጭምር የምታዩ ይሆናል ማለት ነው። በቀጥታ ወደ አፕሊኬሽኖቹ እንግባ። በመጀመሪያነት ዛሬ የምናየው አፕሊኬሽን ኢትዮ ማትሪክስ ይባላል። አሁን ፊት ለፊት ላይ እንደምታዩት ኢትዮ ማትሪክ የሚባለው አፕሊኬሽን ይሄ ነው። ይሄንን ከፕሌይ ስቶር ላይ አውርደን በቀጥታ ስንከፍተው ይሄን ይመስላል። ይህ አፕሊኬሽን በኢትዮጵያ ብዙ ተማሪዎች እየተጠቀሙት ይገኛል አሁን ላይ። አፑን ከከፈታችሁ በኋላ በተለያየ ትምህርቶች በመምረጥ ወይ ደግሞ የተለያዩ ትምህርቶችን በመምረጥ ጥያቄዎችን መፍታት፣ ጥያቄዎችን እያነበባችሁ
መስራት መመለስ ትችላላችሁ ማለት ነው። የዚህ አፕ ጥሩ ጎኑ ምንድነው? የዚህ አፕሊኬሽን ጥሩ ጎኑ ምንድነው? ጥያቄን ከመለሳችሁ በኋላ ትክክለኛው መሆናችሁንና ትክክል ያለ መሆናችሁን ወይ ደግሞ ጥያቄውን በትክክል መመለሳችሁንና አለመመለሳችሁን እዛው ነው ማለት ነው የሚያርማችሁ። ስለዚህ ድክመታችሁን እንድታቁበት እዛው እያሻሻላችሁ እንድትሄዱ ደግሞ እዛው ያስተካክላችኋል ማለት ነው። ስለዚህ ጥያቄውን ታነባላችሁ፣ መልስ ትመልሳላችሁ። ልክ መሆናችሁንም አለመሆናችሁንም እዛው ትክክለኛውን መልስ መመለሳችሁን እያሳያችሁ ይሄዳል ማለት ነው። ስለዚህ ለምሳሌ አንድ የማቴማቲክስ ወይ ደግሞ የባዮሎጂ ፈተና ሳብጀክት መርጣችሁ ፈተናውን ብትሰሩ ልክ ያልሆናችሁትን ፓርት ድክመታችሁን እዛው እንድታቁ ደግሞ መልሱንም እዛው ያሳውቃችኋል ማለት ነው። ስለዚህ ኢትዮጵያ ውስጥ ካሉ በጣም እየተጠቀሙባቸው ካሉ ተማሪዎች አፕሊኬሽኖች ውስጥ ወይ ደግሞ ቱሎች ውስጥ አንዱ ኢትዮ ማትሪክ ይባላል ማለት ነው። ስለዚህ ይህን አፕሊኬሽን አውርዳችሁ እናንተም መጠቀም ጀምሩ። ብዙ ስቴፕ ወደ ፈተና ዝግጅታችሁ ያቀርባችኋል ማለት ነው። ሁለተኛው አፕሊኬሽናችን ወይ ደግሞ ሶፍትዌራችን ኢትዮ ኩዊዝ ይባላል። ይህ አፕሊኬሽን የተለያዩ ጥያቄዎችን በተለያዩ አይነት ሰብጀክቶች በውስጡ ይዟል። ብዙ ተማሪዎች እንደምታውቁት ጥያቄ ካነበብንና ከሰራን በኋላ እንረሳለን። ነገር ግን ጥያቄ ሲፈቱ ወይ ደግሞ ጥያቄ ስንሰራ ነገሮችን በቀላሉ ደግመን እናስታውሳለን። ኢትዮ ኩዊዝ ላይ በየቀኑ ከ30 እስከ 40 ጥያቄዎችን በመስራት ለፈተና መዘጋጀት እንችላለን። ኤግዚት ኤግዛም ከመድረሱ በፊት ወይ ደግሞ የመፈተኛ ቀናችን ከመድረሱ በፊት ጥያቄዎችን በደንብ በመስራት በዚህ አፕሊኬሽን ኮንፊደንት እንድንሆን ወይ ደግሞ እምነታችን ጠንካራ እንዲሆን የፈተና ቀን ያደርገናል ማለት ነው። ሶስተኛው አፕሊኬሽን ኤግዛም ጋላክሲ ይሰኛል። ኤግዛም ጋላክሲ ይህ አፕሊኬሽን የሚታወቀው ደግሞ ቀድመው የነበሩ ተፈታኞች የቀድሞ ተፈታኞች የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ ሩቅም ጭምር ድረስ የተፈተኑትን ፈተኖች በአንድ ላይ በመያዝ ነው። ስለዚህ ብዙ ጊዜ የቀድሞ ፈተኖች መፍታት ላይ እና የቀድሞ ፈተኖችን በማሳየት ነው የሚታወቀው ማለት ነው። ስለዚህ ቀድሞ የነበሩትን ፈተኖች የዛሬ ዓመት እንዴት ነበሩ ፈተኖች ሲወጡ የነበረው፣ እንዴት ነበር አፕሮቻቸው፣ እንዴት ነበረ ቴንደንሲያቸው የሚለውን የምናይበት ነው። ስለዚህ ያለፉ ተፈታኞች የከዚህ በፊቶቹን ጥያቄዎች በደንብ ያሉበት ስለሆነ የከዚህ በፊቶቹን ጥያቄዎች ደግሞ እንዴት ነበር የነበሩት የከዚህ በፊት ጥያቄዎች፣ እንዴት አድርገንስ የበፊቶቹን በማየት የአሁኖቹን ፕሪዲክት እናድርግ የሚለውን ለማየት ያለፉ ፈተኖችን በደንብ የምናይበት ነው። ያለፉትን ፈተናዎች በማየት የአሁኑን በደንብ እንዘጋጅ፣ የፈተናውን አወጣጥ፣ የፈተናውን ቴንደንሲ፣ የፈተናውን አካሄድና አኳኋን የምንለይበት የምንማርበት ምርጥ የሆነ አፕሊኬሽን ነው ማለት ነው። የመጨረሻውና ሁላችሁንም የሚያስማማው አራተኛው ሶፍትዌር ደግሞ አፕሊኬሽን ኤአይ ሞዴል ነው። ኤአይ እንደምታውቁት የተለያዩ ኤአዮች አሉ። ሁላችንም የተለያዩ ኤአዮችን እየተጠቀምን እንገኛለን። ለምሳሌ ግሮክ አለ፣ ክላውዲ አለ፣ ጄሚኒ አለ፣ ጂፒቲ አለ፣ እንዲሁም ደግሞ የፌስቡኩ ላማ አለ። በአብዛኛው አሁን ኢትዮጵያ ውስጥ እየተጠቀሙት የማየው ጂፒቲን እና ቻት ጂፒቲን እና ጄሚናይን ነው። የትኞቹም ሊሆኑ ይችላሉ። እናንተ የሚመቿቸውን ምረጡ፣ ወይ ደግሞ እስካሁን እየተጠቀማቸው ያሏቸውን አንዳቸው መሆን ይችላሉ ማለት ነው። እነሱን ተጠቅመን እንዴት ይህንን ፈተና መዘጋጀት እንችላለን በቀረን ጊዜ የሚለውን ነው የምናየው ማለት ነው። የኤአይ ሞዴሎች እንደምታውቋቸው ፕሮምፕት ታደርጋላችሁ፣ የምትፈልጉትን ጥያቄ ትጽፍላቸዋላችሁ ማለት ነው። ስትጽፉላቸው በጥያቄው መሰረት በአማርኛም ጎበዝ ናቸው እንደምታውቁት። ጄሚናይ የምትጠቀሙ በጣም ቆንጆ አማርኛ ነው የሚጠቀመው። ጂፒቲም እንደዛው ቻት ጂፒቲም ቆንጆ ነው። የምትፈልጉትን ጥያቄ በመጠየቅ ልክ ኢንቴሊጀንሲያቸው ወይ ደግሞ አርቲፊሻሊ ኢንቴሊጀንስ አይደለ ኤአይ ማለት ኢንቴሊጀንሳቸው ለሰው የቀረበ አርቲፊሻሊ ኦልሞስት ሰው የመሰሉ ነገር ናቸው እና እነሱ የጠየቃችሁትን ጥያቄ በጠየቃችሁበት አግባብና በጠየቃችሁት ዲቴል የሚያቀርቡላችሁ ናቸው ማለት ነው። ስለዚህ የፈተና አይነት ምንም አይነት ነገር ውስጣቸው ውስጥ አታገኙም። ገና ስገቡ ጠይቃችሁ ግን የማይመለስላችሁ ጥያቄ የለም። እነኝን የኤአይ ሞዴሎች በመጠቀም ፈተናውን እንዴት እንሰራለን የሚለውን በምሳሌ ላሳያችሁ። የመጀመሪያው በቀጥታ እንዲህ ብለን ማስገባት እንችላለን። create a grade 12 biology exam with 50 multiple choice questions። የ12ኛ ክፍል የባዮሎጂ ፈተና ከነምርጫዎቹ
ስጠኝ ማለት እንችላለን። ልክ እንደዚህ ብለን ስንጠይቀው ሙሉ የጠየቅነውን 50ውንም ጥያቄ 100ውንም ጥያቄ ይሁን 75ም ጥያቄ እንበለው ጥያቄዎቹን ከነምርጫቸው ያመጣልናል ማለት ነው በሰከንዶች ውስጥ። ከዛ በኋላ ምንድን ነው የምናደርገው? ጥያቄዎችን እያነበብን መልሳቸውን አያመጣም። ጥያቄና ምርጫ ነው ያልነው። አሁን ከነመልሳቸው ብንለው መልሳቸውንም ጭምር ያመጣ ነበር። ስለዚህ አሁን መልሳቸውን እንዲያመጣ መጀመሪያ አንነግረውም። ለምን? የእኛንም የእውቀት ሌቭላችንን ማኔጅ ለማድረግ እንዲመቸን ማለት ነው። ስለዚህ ጥያቄዎቹን ከነምርጫቸው አመጥቷል። ጥያቄዎቹን እያነበብን አንደኛ ጥያቄ ቢ ከሆነ መልሱ ቢ እያለን በወረቀት እንይዛለን። በማስታወሻችን ይዘን ስናበቃ ልክ 100ውንም ጥያቄ ወይ ደግሞ 50ውንም ጥያቄ መልሰን ስንጨርስ አሁን ደግሞ ከታች ባለው ፕሮምፕት አሁንም ወይ ደግሞ ሰርች ባሩ ላይ ሰርች ማድረጊያ ቦታው ላይ አሁን ደግሞ ጥያቄያቸውን የሰጠኝን መልሳቸውን ነገር እንለዋለን። ስለዚህ መልሳቸውን ባጭሩ መልኩ ወይም ኤቢሲዲ እያለ እንዲዘረዝር እናደርገዋለን ወይም ደግሞ ከነ ማብራሪያቸው መጠየቅ እንችላለን ማለት ነው። ከዲስክሪፕሽናቸው ጋር ንገረኝ ማለት እንችላለን ወይ ደግሞ ሲምፕሊ ኤቢሲዲ እያልክ ጥያቄዎቹን መልስልኝ ማለት እንችላለን። ስለዚህ በዲስክሪፕሽንም አብራርቶም ያስቀምጥልናል። አት ሴም ታይም ወይ ደግሞ ሲምፕል አድርጎ ማስቀመጥ ይችላል ማለት ነው። ምርጫዎቹን ብቻ እያነሳ ያንን እሱ የመለሳቸውን የምርጫ መልሶች ከኛ ከሰራ ነው የማስታወሻችን ላይ ካሉት ጋር እያመዛዘንን ማብራሪያ የምንፈልገውን 5ኛውን ጥያቄ አብራራልኝ፣ ለምንድነው ቢ የሆነው፣ ለምንድነው ሲ የሆነው እያለን ጀስት እንደዚህ አስተማሪያችንን በምንጠይቅበት አይነት አግባብ ኢኳሊ ኤአይውንም እንደዛ እያወራን በደንብ አድርገን መዘጋጀት እንችላለን ማለት ነው። ይሄ በ2026 ወይ ደግሞ በ2018 ለ2018 ተማሪዎች ወይ ደግሞ ለ2026 ተማሪዎች አሁን ላይ ላለ ነው ይሄንን የመሰለ ቤስት መዘጋጃ ፕላትፎርም ወይ ደግሞ ቱል አናገኝም። ስለዚህ ሁላችንም ኤአይን ለፈተና እንድንዘጋጅ በደንብ ስለሚያግዘን መጠቀም አለብን ማለት ነው። ስፔሻሊ አሁን በዚህ ዘመን ላይ ሆነን እሱን አለመጠቀም ማለት ወደኋላ መቅረት ነው። በዛሬው ቪዲዮችን ኢትዮ ማትሪክ፣ ኢትዮ ኪዩዝ፣ ኤግዛም ጋላክሲ እና የኤአይ ሞዴሎችን ለፈተና ዝግጅት እንዴት አድርገን መጠቀም እንደምንችል ስፔሻሊ በደንብ አይተናል። ኤግዚት ኤግዛማችሁ ከመድረሱ በፊት ወይ ደግሞ ፈተናችሁ ከመድረሱ በፊት የቀሯችሁን ቀኖች በእነኛ አፕሊኬሽኖች ስፔሻሊ ደግሞ የትኛውንም አይነት ጥያቄዎቻችሁን ፍሌክሰብል ሆኖ በሚመልሰው በኤአይ ሞዴል በነ ጂፒቲ፣ ጄሚኒ በእነኚህ የተዘጋጃችሁ እንድታሳልፉ እመክራችኋለሁ። አሁን ደግሞ እኔ ጥያቄ ልጠይቃችሁ። ከነዚህ አሁን ካወራናቸው 4 አፕሊኬሽኖች ወይ ደግሞ ቱሎች የትኞቹን እየተጠቀማችሁ ትገኛላችሁ እስካሁን ድረስ ባላችሁ ትሬንድ ማለት ነው? ይሄንን ኮሜንት ላይ ጻፉልኝ። ይህን ቪዲዮ እንግዲህ እንደምትወዱት እርግጠኛ ነኝ። ላይክ በማድረግ እንዲሁም ደግሞ ጓደኞቻችሁ ሌሎች ቦታ ያሉ ይሄ አክሰስ ይህንን አይነት ኢንፎርሜሽን ሊደርሳቸው ሼር በማድረግ እንዲሁም የቴክኖሎጂ ቪዲዮዎችን እና እንደዚህ አስተማሪ የሆኑ ወቅታዊ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ተከታተሉን። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም የፈተና መዘጋጃ ጊዜ ይሁንላችሁ።